እንኳን ወደ ዶሮ አሻሻጥ መመሪያችን በደህና መጡ። ዛሬ የምናሳያችሁ እንዴት ገዢዎችን ማግኘት እንደሚችሉና ትርፉን ማሳደግ እንደሚችሉ ነው። የሀጭ ኩባንያዎች ዶሮቻቸውን ወደ ገበያ ለማቅረብ ሶስት ቁልፍ መንገዶች ላይ ያተኩራሉ። ዶሮዎችን ለመሸጥ አንደኛው ጥሩና ዋነኛው መንገድ በቤተሰብ ወይም በአካባቢው ከሚገኙ ማህበረሰብ አባላት መካከል ኮሚሽን እየተከፈለው ዶሮ የሚሸጥልዎ ሰው መቅጠር መቻል ነው። ይህን ወይም ይችን ሰው የመንደር አምባሳደር ብለን እንጠራዋለን ወይም እንጠራታለን። እኚህ የመንደር አምባሳደሮች ዶሮዎችን ለማህበረሰቡ በማስተዋወቅ መሸጥ እንዲችሉ ያደርጉታል። የመንደር አምባሳደሮች አንድ ወር ዕድሜ ያላቸውን ዶሮዎች ለመሸጥ የሞተር ሳይክላቸውን ወይም ብስክሌታቸውን በመጠቀም ወደ ማህበረሰቡ ያጓጉዛሉ። ዶሮዎችን ከሸጡላችሁ በኋላ ለመንደር አምባሳደሮቹ አነስተኛ ኮሚሽን መክፈል ይኖርቦታል። እያንዳንዱ የዶሮ ወኪል ቢያንስ ከ3 እስከ 5 የሚሆኑ የመንደር አምባሳደሮች እንዲኖረው እንመክራለን። ይህ ዘዴ ዶሮዎቹ በፍጥነት እንዲሸጡና የዶሮ ገዢ በመፈለግ የሚያጠፉትን ጊዜ በመቀነስ የትዕዛዝ መጠኑን እንዲያሳድጉ የሚረዳው ጠቃሚ መንገድ ነው። ዶሮዎችን ቀጥታ ገበያ ይዘው በመውጣት መሸጥ ይችላሉ። ይህ ዘዴ ዶሮ ለመግዛትና ለመውሰድ ዝግጁ የሆኑ ደንበኞችን ለማግኘት ጥሩ መንገድ ነው። ድንኳን አዘጋጅተው ጤናማ ዶሮዎች እንደያዙ በማሳየት የድርጅታችን ዶሮዎች የሚሰጡትን ጥቅም ለገዢዎች ይንገሯቸው። ገዢዎችን ለመሳብ ንጹህና ጤናማ ዶሮ ይዘው መቅረብ ይኖርቦታል። ገበያ የወሰዷቸውን ዶሮዎች መልሰው ወደ እርባታ ቤቶ መውሰድ የለቦትም። የዶሮ ማጓጓዣ ሳጥኖች ወደ ዶሮ ቤት ከመመለሳቸው በፊት መጸዳትና በጸረ ተባይ መረጨት ይኖርባቸዋል። የእርስዎን የግል ኔትወርክ መጠቀም ለገበያ ወሳኝ መንገድ ሊሆን ይችላል። ድርጅታችን ስለሚያቀርባቸው ዶሮዎች ጥራት ለጓደኞችዎ፣ ቤተሰብዎና ለጎረቤቶችዎ ይንገሩ። ትዕዛዞችን በመሰብሰብ ደንበኞች የእርባታ ቤትዎን እንዲጎበኙ ያድርጉ። ነገር ግን ስነ ደህንነታዊ መመሪያዎችን መተግበርዎን እንዳይረሱ። ዶሮዎችዎን እንዴት በጤናማ ሁኔታ እንደሚያሳድጉ እንዲመለከቱ ይፍቀዱላቸው። ይህም እምነትን በመገንባት ሽያጭዎን ይጨምራል። ንግድዎን ለማሳደግ ሽያጭዎን፣ ወጪዎን፣ የትርፍ መጠንዎንና የአርሶ አደሮች አድራሻ ዝርዝር በሚገባ መዝግበው ያስቀምጡ። ይህም ስራውን እንዴት እያከናወኑ እንደሆነ ለመገምገምና የወደፊት ሽያጭዎን ለማቀድ ያግዝዎታል። በበለጠ በተደራጁ ቁጥር ንግድዎ ስኬታማ እየሆነ ይመጣል። ብዙ ጫጩቶችን ለማሳደግና የደንበኛውን ቁጥር ለመጨመር ትርፍዎን መልሰው ወደ ስራ ላይ ያውሉ። ዶሮዎችዎን ሸጠው ከጨረሱ በኋላ ጊዜ ሳይወስዱ መልሰው ጫጩቶች በማዘዝ የምርት ዑደትዎን እንዲቀጥል ያድርጉ። በዚህ መንገድ ሁልጊዜ ለሽያጭ ዝግጁ የሆኑ ዶሮዎች ስለሚኖሩት ትርፍዎን ያሳድጋሉ። ዶሮዎችዎን በፍጥነት በመሸጥና አዳዲስ ጫጩቶችን በማስገባት ከዶሮ እርባታ ስራ ቋሚ ገቢ ያገኛሉ። እነዚህን መንገዶች በመከተል ዶሮዎችዎን በተሻለ መልኩ ወደ ገበያ ያቅርቡ። ዶሮዎችዎንም በፍጥነት ይሽጡ፣ ከዚያም ትርፍዎን ይጨምሩ።